የጎዳውን ሰው መልሶ ሊከፍለው በክፉ መልሶ ሊከፍለው ይፈልጋልና ያ ክፉን በክፉ መልሶ መክፈል በቀል ይባላል። እንዲሁም ደግሞ በፍቅር ሊሆን ይችላል፣ በቤተሰብ በማህበረሰባዊ ግንኙነታችን ውስጥ ጥልቅ የሆነ በደል ደርሶብናል ብለን በመናስብበት ጊዜ በህይወታችን ውስጥ በቀል ወይስ ደግሞ ይቅርታን እንመርጣለን። ይደውልላታል ስልክ፣ ከዛ አላነሳችም። ስለዚህ ጠብቅና እሷ ስትደውልለት አያነሳም። እሷ ተፋታች፣ በጣም ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታስተካክላለች። ሜካፕ ማትጠቀም ከነበረ አሁን ፀጉሯን መሰራት፣ ሜካፕዋን ማድረግ ትጀምራለች። ይቅር የሚተቢል ሰው ነፃ ነው የሚወጣው። ይቅር ማይል ሰው ደግሞ እስረኛ ነው የሚሆነው። በጣም እስረኛ ነው የምትሆኚው። ይህ ጥበብ የሚልቅበት እውቀት የሚበዛበት ማስተዋል የሚሰፋበት የእውቀት አልማዞች ፕሮግራማችን ነው። ሰላም ተመልካቾቻችን እንደምናችሁ። ዘውትር አርብ ከምሽቱ 2 ሰዓት እስከ 3 ሰዓት ዶክተር ወዳጄነ መሐረንና እኔ ጵንኤል ተስፋዬ አብረን በጋራ በመሆን ወደ እናንተ እንደርሳለን። ዛሬም እንግዲህ የዕለቱን የመወያያ ርዕስ ይዘንላችሁ ወደ እናንተ መተናል። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። አለ ዶክተር ደህና ነኝ ጵንኤል፣ አንቺ እንዴት ሰነበትሽ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ስራ ጥሩ ነው? ስራ በጣም ቆንጆ ነው፣ ሁሉ ሰላም ነው። እንግዲህ የዛሬ መነጋገሪያ ርዕሳችን የሚሆነው ደግሞ በቀል ወይስ ይቅርታ የሚልን ሐሳብ ይዘን እንነጋገራለን። አንዳንድ ሰዎች በህይወታችን ውስጥ ሲጎዱን እንዲሁም ደግሞ በፍቅር ሊሆን ይችላል፣ በቤተሰብ በማህበረሰባዊ ግንኙነታችን ውስጥ ጥልቅ የሆነ በደል ደርሶብናል ብለን በመናስብበት ጊዜ በህይወታችን ውስጥ በቀል ወይስ ደግሞ ይቅርታን እንመርጣለን። እንዲሁም ደግሞ እያንዳንዳቸው ያላቸው ጠቀሜታ በትላንትናችን ውስጥ ሆነን ዛሬ ላይ ነገን ለማየት የትኛውን መንገድ ብንከተል የተሻለ ነው የሚለውን ሐሳብ ዛሬ ዶክተር ወዳጄነ ጋራ አብረን በጋራ በመሆን ወደ እናንተ እናደርሳለን። እንግዲህ ስለ በቀል ሲነሳ በህይወት ውስጥ ሁላችንም ምናልባት የሆነ ታይም ላይ ሰዎችን በድለናል፣ የሆነ ሰዓት ላይ ደግሞ ሰዎችን በድለውናልና በእያንዳንዱ ህይወት መንገድ ውስጥ ውስጣችን ያለ ነገር አለ። ለዛ ነገር ለማከም በቀልን ወይስ ደግሞ ይቅርታን የሚለውን ሐሳብ አንስተን በተለይ ደግሞ ስለ በቀል ምንነት ዶክተር የተለያዩ ሐሳቦችን እያነሳን እንነጋገራለን። እስኪ መጀመሪያ በቀል ከሚለው ሐሳብ እንጀምርና በቀል ማለት ምን ማለት ነው? ሰዎች በቀልን የሚያስቡት በምን አይነት ሁኔታዎች ውስጥ ሲሆኑ ነው? በምድር ላይ ስንኖር ሰዎች በሰዎች ላይ ጉዳት ያደርሳሉ። ሰው ሰውን ይጎዳል። የተጎዳው ሰው ደግሞ ዝም ብሎ መቀመጥ አይችልም፣ ይቸገራል። ያ የተደረገበትን ነገር መልሶ ማድረግ ይፈልጋል። ክፉን ነገር በክፉ መመለስ ይፈልጋል። ያ የጎዳውን ሰው መልሶ ሊከፍለው በክፉ መልሶ ሊከፍለው ይፈልጋልና ያ ክፉን በክፉ መልሶ መክፈል በቀል ይባላል ወይም ሪቬንጅ ይባላል። እና ናቹራል ነው፣ ሰዎች ይፈልጉታል፣ ለመበቀል ይፈልጋሉ። ግን ደግሞ በኋላ እንደምናየው ጥሩ ነገር አይደለም። አንቺ ምን ይመስልሻል ጵንኤል? ጥሩ ነገር አይደለም። ያው በሰዓቱ የተበደልክበት ስሜት ላይ ስትሆን ደስተኛ ምትሆን ይመስልሃል። ያንን ነገር በማድረግክ በቃ ፍትህን ያወረድክ እርካታ ምታገኝ ለጊዜው ጥሩ ውሳኔ ሰጪ ሆንክ ይመስልሃል። እንደማስበው ከሆነም እንደምናየው የህይወት ልምድ ከሆነ ግን ነገሩን ካደረጉ በኋላ ሰዎች ጥሩ ስሜት ላይ ሆናሉ ብዬ አላስብም። ያንን ወደ ኋላ እናነሳዋለን። እንግዲህ ስለ በቀል መግቢያው ላይ እንዳልከው ነው። ሰዎች በራሳቸው መንገድ ለደረሰባቸው ወይም ደረሰብን ብለው ለሚያስቡት ነገር ፍርድን መስጠት ሲፈልጉ መፍረድን ሲፈልጉ ነውና በቀል ይሄ ነው ካለን እስኪ ወደ በቀል አይነቶች ደግሞ እንግባ። ሰዎች በተለያየ መንገድ በቀልን መበቀል ይፈልጋሉ። እኛ ደግሞ ዛሬ የተለያዩ የበቀል አይነቶች አሉ ብለን ወደ ተመልካቾቻችን ይዘን መተናል። የበቀል አይነቶች ብለን መጀመሪያ ላይ ከያዝናቸው መካከል እንግዲህ የመጀመሪያ ያዝነው ቀላል በቀል ወይም ደግሞ ሲምፕል ሪቬንጅ ብለን የምንለው ነው። ምንድነው እስቲ እሱ? ቀላል በቀል ሲምፕል ሪቬንጅ እንደ ስሙ በጣም ከባድ አይደለም፣ ብዙ የሚጎዳ አይደለም። ግን ለምሳሌ አንድ ሰው ለአንዲት ሴት ይደውልላታል ስልክ፣ ከዛ አላነሳችም።
ስለዚህ ጠብቅና እሷ ስትደውልለት አያነሳም። አሁን መበቀሉ ነው፣ ግን ሲምፕል ሪቬንጅ ነው የሚባለው። እኔ አንድ ጊዜ ምን ገጠመኝ መሰለሽ? በጣም አንዲት ልጅ በጣም ትፈልገኛለች ለጉዳይ፣ ለከባድ ጉዳይ። ከዛ ደወለችልኝ፣ አላነሳሁም፣ ስራ ላይ ነበርኩ። ከዛ እኔ መልሼ ስደውልላት አላነሳችም እና አላየችውም ማለት ነው ብዬ ስል ቆይታ ደውላ አሁን ኢቭን ሆነናል አለች። ምን አልኳት? ቀዴ ስደውል ስላላነሳ አንቺ አይደለሽ እንዴ ባለ ጉዳይ ምን ያደርግልኛል? አንቺ ነው እኮ። ግን እንደው የበቀልን ፍላጎት የምታየው እዛ ጋ ነው። የምትፈልግኝ አንቺ፣ ጉዳይ ያለሽ አንቺ። እና እንደዛ አለችና በቃ እንዲህ ትናንሽ ነገር ላይ አላነሳሽም፣ ስለዚህ አላነሳም። ስታልፊ ቅድም ሰላም አላለሽም አንድ ሰው ስትገቢ፣ ከዛ ትጠብቂና ነገ እሱ ሰላም ሊልሽ ሲል ዘግተሽ ታልፊያለሽ። ይህ በጣም ሲምፕል ሪቬንጅ፣ ቀላል በቀል የሚባለው ይሄ ነው። ወይም ደግሞ አንድ ባል ቁጭ ብሎ በስልክ አንዲት ሴትን ያዋራል። ከዛ ሚስት ትሰማለች እና ሲያዋራ ወይ አለምዬ ምናምን ብሎ ይሆናል ያወራው አይደለም። ከዛ እሷ ትጠብቅና ሆን ብላ ስልክ ደውላ ወይም ሲደወልላት እሷ ደግሞ ግርምሽ ምናምን ብላ ደግሞ ታወራለች። አሁን ባሏን እየተበቀለችው ነው። እነዚህ ማይነር የሆኑ በጣም ትናንሽ የሆኑ ግን የማይጠቅሙ ነገሮች ናቸው። በቀል ናቸው፣ በጣም አይጎዱም፣ ግን ሳይክል ሊሰሩ ይችላሉ። እኔ በቀልሻለሁ፣ ከዛ አንቺ ትበቀኛለሽ፣ ከዛ እኔ በቀል እያደገ ይሄዳል እና አስፈላጊ አይደለም። ሲምፕል ሪቬንጅ ነው፣ ግን በፍጹም ሲሊ የሆነ የማይጠቅም ነገር ነው። ጨነቀሽ፣ አንቺ ሰላም ካለልሽ አንቺ ሰላም በይው። አላየሽም፣ ነገ ስታገኘው ትናንት ሰላም አላለኝም እና አሁን እኔ ደግሞ ሰላም አልለውም በማለት ፋንታ ሰላም በይውና አለፊ። ስለዚህ አይጠቅምም። ይሄም ማለት ነው የመጀመሪያው አይነት አይጠቅምም። ይሄ ቀላል በቀል ብዙ ሰው ህይወት ውስጥ ያለ ይመስለኛል። በተለያየ ነገር አሁን በጠቀስካቸው ጥቃቅን ነገሮች ሰዎች አለመሸነፍን መስሏቸው እሱ አድርጎት እንዴት ነው ይቀራለው የሚል ከትንሽዬ ሳቢ ጀምሮ ብዙ ሰው ህይወት ውስጥ ይኖራል። እኔም አድርጌው ማቀው ነገር ነው እውነት ለመናገር የሆነ ጊዜ እንዴት እንደዚህ ያደርጋሉ እኔም እንደዚህ መልሼ ማድረግ አለብኝ ብዬ አድርጌው ማቀው ነገር ነውና ይሄ ከበቀል አይነቶች ቀላል በቀል የምንለው ነው። በቀጣይ የምናነሳው ደግሞ የምኞት በቀል የምንለው ነው። የምኞት በቀልስ ምን አይነት ነው? ምኞት በቀል ፋንታሲ ነው፣ በሐሳብ ነው የሚደረገው። አንዳንድ ጊዜ ሰዎችን ስታይ በአእምሯቸው ውስጥ ያብሰለስላሉ፣ በጣም ያስባሉ፣ ያብሰለስላሉ። መኪና እየነዱ ብቻቸውን ሲያወሩ ልትሰሚያቸው ትችያለሽ፣ ልታያቸው ትችያለሽ። በጣም በሐሳብ እያዛሉ፣ ያብሰለስላሉ። ሚስትን ቤት ትጠብቃለች። ቆይ ሲመጣ ልኩን ነው ዛሬ የምነግረው ብላ ትጠብቃለች። በደንብ ነው የምነግረው ብላ ትጠብቃለች። ሲመጣ ክፋት ትስመዋለች። እና ይሄ የማናረገው ወጥተን የማናረገው ግን በሐሳባችን የምናረገው ነውና ትንሽ ኢሞሽናል ሪሊዝ አለው፣ የሚለቀው ነገር አለ። ግን ይሄ መብሰልሰሉ ይጎዳሻል። ላታረጊው ነገር መብሰልሰሉ፣ ማሰቡ፣ እንዲያርገው ምናምን የሚለው ነገር እሱ ደግሞ ይጎዳል እና ይሄ ሁለተኛው ነው። እሺ፣ ሶስተኛ የሚሆነው ደግሞ የምናነሳው ሐሳብ የክብር በቀል ነው። የክብር በቀልስ እንዴት ነው? የክብር በቀል ኦነር ሪቨንጅ ነው። ሰዎች ክብሬ ተነክቷል ብለው ሲያስቡ ሊያስፈጽሙት የሚፈልጉት በቀል ነው። ለምሳሌ ብዙ አንዳንድ ቦታዎች ከቤተሰቡ አንድ ሰው ለምሳሌ ተደበደበ ወይም ደግሞ ተገደለ። አሁን ይሄ የክብር ጉዳይ ነው ይላሉ በአንዳንድ ባህል። ስለዚህ ደም መላሽ አለ፣ ደም ይመልስ ሰው አለ። ቤተሰባችን ነው የተነካው፣ አባቴ ነው የተደበደበው፣ ወንድሜ ነው የተገደለው፣ ይሄ የክብር ጉዳይ ነው። ስለዚህ ሄጄ እነሱ ቤተሰብ ውስጥ አሁን የሚያሳዝነው እኮ ገዳዩን እኮ አይደለም የሚያገኙት፣ ሌላ ሰው ነው። ሌላ ሰው ሄዶ ይገላል፣ ሌላ ሰው ሄዶ ይደበድባል። ስጠይቂያቸው ግን የክብር ጉዳይ ነው ይላሉ፣ የኦነር ጉዳይ ነው ይላሉ። ይሄ ጥሩ ነገር አይደለም። በጣም ጥሩ ነገር አይደለም። በጣም ክፉ ነገር ነው። መቅረት ያለበት ነገር ነው። እንደውም ምን ይባላል? የጎዳህን ሰው ልትበቀል ስትሄድ
ልትገድለው ስትሄድ ለመቃብር ስትቆፍርለት 2 ቆፍር ይባላል። አንዱ ለራስ። ምክንያቱም የሚያመጣው ነገር በጣም የሚያሳዝን ነው። አንድ ምሳሌ ልንገር። ባልና ሚስት ነበሩ። ስለማይታወቁ ቦታውን ልቀይረው እና ባልና ሚስት ናቸው። 2 ልጆች አሏቸው። ከዛ ተፋቱ። ከተፋቱ በኋላ ሚስትየዋ በጣም አንድ ጥሩ ኑሮ ያለው ሰው መልካም ሰው ጋር ሆነች። እንደ ጓደኛ ቦይፍሬንድ አድርጋ ያዘች። ያ የፈታት ባሏ በጣም ተሰማው። ክብሩ እንደተነካ የሱ የነበረች ሴት በቃ ሌላ ወንድ ጋር ሆና ቆንጆ መኪና ውስጥ ሆና ይዟት ሲዞር ሲያስተዋውቃት ለሰዎች እንደዚህ ከተማ ውስጥ ሁለቱም ይተዋወቃሉ እና በጣም ክብሩ የተነካ መሰለው። በጣም ከዛ ምን አደረገ መሰለሽ ብኔል በጥይት ደብድቦ ገደላት። በጥይት በአንድ አይደለም ደብድቦ ተከታትሎ በመኪና በጥይት ደብድቦ ገደላት። አሁን ምንድነው የሆነው? እሷ ሞተች አይደል? እናት ሞተች። አባት ገዳዩ 24 ዓመት ተፈረደበት። ልጆቹስ ምን ማለት ነው ይሄ? አሁን ይሄ ክብር ነው? ክብሩን አስጠበቀ? ያ በቃ ሰው መኪና ውስጥ ስላያት ከዛ የተሰማው እሱ ለዛ ሰዓት የተሰማውን ቁጣ፣ ንዴት፣ ቅናት ለመወጣት ብሎ ምንድነው ያደረገው? ልጆቹን ያለ አባት ያለ እናት አስቀራቸው። እንደዚህ ነው ክፉ ነው። በቀል አሁን ዛሬ የምናነሳው እኛ በነገራችን ላይ ሄልት ሳይኮሎጂ ይባላል እና እንዲህ አይነት ነገሮችን ደጋግሜ የማነሳው በሕክምናና በሳይኮሎጂ መካከል ያለ ነው። ሄልት ሳይኮሎጂ የሚባለው በሐኪሞች ጋር ብዙ አይታወቅም፣ በሳይኮሎጂስቶችም ጋር ብዙ አይታወቅም። ሁለቱን ሊንክ የሚያደርግ ነው፣ ጤናና ስነ ልቦና ነው። እና አሁን እንዲህ አይነት ነገር ለሱ በዛ ሰዓት ስሜት ሰጥቶታል፣ ጥይት አርከፍክፎባታል፣ ቅናቱን ተወጥቷል፣ ንዴቱን ተወጥቷል። ከዛስ 24 ዓመት እስር ቤት፣ ልጆቹ ያለ አባት ያለ እናት። በጣም ነው የሚያሳዝነው። በቀል ክፉ ስለሆነ ነው የምናነሳው። የማይጠቅም በጣም ክፉ ነገር ነው እና ይሄ ነው ክብርን የማስጠበቅ ይባላል፣ ግን ክብርን አያስጠብቅም። ጉዳት፣ ኮምፕሊኬሽን ነው የሚያመጣው። ይሄ ነው በጣም እንግዲህ አሁን ይሄ ግለሰብ ከ24 ዓመት በኋላ ሲወጣ ራሱ ኢቭን ልጆቹ ፊት የመቆም አቅም አይኖረውም፣ ብዙ ነገር ማድረግ አይችልምና ጭራሹኑ ራስን የምናዋረድበት መንገድ ነው። በሰዓቱ ነው በቃ የቻልን ያደረግን የሚመስለንና በቀል በጣም ከባድ ነው። ቀጣይ የምናነሳው እንግዲህ ገንቢ በቀል ነው። እዚሁ ጋር ምን መሰለሽ በኔል እናትየው በጣም አንቀባራ ነው ልጆቿን ያሳደገችው። ብዙ ነገር ለምደዋል። በኋላ ሲነግሩኝ ዘመዶች እነዚህ ልጆች እኮ ብዙ ነገር ለምደዋል። በጣም ተንከባክባን ያሳደገቻቸው፣ ብዙ ነገር አስለምዳቸዋለች። አሁንስ ባዶ ነገር ውስጥ ነውና ይሄ ነው በቀል የሚያመጣው። ይሄንን ነው በጣም ቀጣይ የምናነሳው ደግሞ ገንቢ በቀል የሚል ነው። ገንቢ በቀልስ እንዴት ነው? ይሄ ሐሳቡ ትንሽ ለየት ያለ ይመስላል። ለየት ይላል። ልክ ነው። ገንቢ በቀል ኮንስትራክቲቭ ሪቬንጅ ይሉታል። ኮንስትራክቲቭ ሪቬንጅ ለምሳሌ አንድ ሰው ከአንድ መስሪያ ቤት ተባረረ፣ ተናዷል፣ ከፍቶታል። ስለተባረረ ይሄድና ይማርና ትሬኒንግ ይወስድና የዛን ድርጅት የሚመስል ድርጅት ይከፍታል። ስራው ላይ ስለነበረ ልምዱ አለው። ስለዚህ የዛን ድርጅት የሚመስል ድርጅት ሄዶ ይከፍታል። በፕሮሰስ ውስጥ ይሄ ሰው ተለውጧል። አሁን ይሄ ጥሩም ነው መጥፎም ነው። ጥሩነቱ የተጎዳው ሰው ራሱን ለወጠ፣ ተማረ፣ ትሬኒንግ ወሰደ፣ እልህ ያዘው፣ ተባረር ያለው መለወጥ አለብኝ ያለ ሄደ፣ ተመሳሳይ ድርጅት ከፈተ። መጥፎነቱ ሞቲቭ ነው። ያኛውን ድርጅት ለመጉዳት የነበረበትን ድርጅት ለመጉዳት ካደረገው ጥሩ አይደለም። ለሱ ለመለወጡ ግን በጣም ጥሩ ነው። ወይም ደግሞ
ብዙ ጊዜ በባልና ሚስት ነው ምሳሌ የምሰጠው ነው። እንደውም ብዙ ሰው ያነሳዋል እንደዚህ አይነት በቀል ጥሩ በቀል ነው። አሁን አንቺ የጎዳሽን ሰው መበቀል ከፈለግሽ ይባላል ሐሳቡ ራሱ። መበቀል ከፈለግሽ የተሻለ ደረጃ ሆነሽ ከሱ የተሻለ ሰው አግብተሽ የተሻለ ነገር አድርገሽ አሳዩ። ያ በቃ ቆንጆ በቀል ነው ይባላል። ይሄ ነው አሁን የምታደርገው እሱን ነው። አሁን ሚስትየዋ ንቀት አሳይቷት ከነበረ ወይ ሰድቧት ከነበረ እሷ ተፋታች፣ በጣም ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታስተካክላለች። ሜካፕ ማትጠቀም ከነበረ አሁን ፀጉሯን መሰራት፣ ሜካፕዋን ማድረግ ትጀምራለች። ንግድ ትጀምራለች። ዱባይ፣ ባንኮክ ምናምን ንግድ ትጀምራለች። መኪና አልነበራት ከሆነ አሁን መንጃ ፍቃድ ታወጣለች፣ መኪና ትገዛለች። ከዛ ሁሉ ነገር እንዲኖራት ታደርጋለች። ከዛ በኋላ ይሄ ሁሉ ከሆነ በኋላ ባሏ እንዲሰማ ነው የምትፈልገው። የቀድሞ ባሏ እንዲሰማ ትፈልጋለች። ከተቻለ ደግሞ እንዲያያት ትፈልጋለች። ቀጥል እንዲል ነው አላማው። ችግሩ አሁን እዚህ ጋር ጥሩ በቀል ነው። በዛ ፕሮሰስ ውስጥ ተለውጣለች፣ እሷ አድጋለች። ታትስ ኦኬ። ከተማረች ከተሰራ ከጀመረች ጥሩ ነው። ባልየው ግን አግኝቷት ደስ ካለው ልትናደድ ትችላለች። ወይ አምሮብሻል፣ በጣም ነው ደስ የሚለው፣ እኔ እኮ ይሄን ነው የምፈልገው ካላት ደግሞ እሷ አላማዋ ማናደድ ስለነበር እሱ ላይሳካላት ይችላል። ግን በፕሮሰስ ውስጥ እሷ ተለውጣለች። ከሌሎቹ ይሻላል፣ ከሌሎቹ በቀሎች ይሻላል። አንዳንድ ጊዜ አስተማሪም ተማሪን ተናግሮት ከዛ ተማሪው በእልህ ሊያጠና ይችላል። በእልህ አጥንቶ ከፍተኛ ነጥብ ሊያመጣ ይችላል። ይሄ ኮንስትራክቲቭ ሪቨንጅ ገንቢ ነው። ሞቲቭ እስከተስተካከለ ድረስ ከሌሎቹ የሚሻል የበቀል አይነት ነው። በማሳካት ምን ይባላል መሰለሽ? በሌል ደግሞ በጣም ስለምወደው ነው። the best revenge is massive success ይባላል። the best revenge is massive success። ምርጡ በቀል በቃ የመጨረሻ ስኬታማ መሆን፣ በትልቁ ስኬታማ መሆን እሱ ትልቁ በቀል ነው ይባላል። እና ወደዋለሁ ይሄንን። እንግዲህ ቀጣይ ደግሞ የምንመለከተው ለዋጭ በቀል የሚለውን ሐሳብ ነው። ለዋጭ በቀልስ እንዴት ነው? ከዚህ ጋር ይገናኛል? ለዋጭ በቀል ደግሞ ትራንስፎርማቲቭ ሪቬንጅ ነው የሚባለው። ትራንስፎርማቲቭ ሪቬንጅ ምንድነው? የአስተሳሰብ ለውጥ ታደርጊያለሽ። ከዛ የጎዳሽ ሰው አለ፣ ተቸግሮ ታገኘዋለሽ፣ ትረጂዋለሽ። የጎዳሽ ሰው እኮ ነው። ከዛ ገንዘብ ትሰጪዋለሽ፣ ትረጂዋለሽ እና ትረጂዋለሽ። ተቸግሮ ስታገኝ ትረጂዋለሽ። ሆስፒታል አንቺ አሁን በፊት ከነበርሽበት ለምሳሌ አንቺ ምንም ባልነበረሽ ሰዓት ያዋረደሽ የጎዳሽ ሰው ነው እንበል። አሁን ጥሩ ኑሮ ላይ ነሽ። ከዛ እሱ ታሞ ሆስፒታል ተኝቷል። ሆስፒታል ትሄጂና የሆስፒታል ክፍያውን ትከፊለታለሽ። ግን እዚህ ጋር ሞቲቭ አለ። ለመቅጣት ብለሽ ካሰብሽው ጥሩ አይደለም። ግን በቃ ትተሽለት የሐሳብ ለውጥ ትተሽለት ከሆነ ግን ያን የምታደርጊው ቅጣት ነው። ሰውየው ምን ይላል መሰለሽ? አሁን ገደልሽኝ ነው የሚለው። አሁን ገና ገደልሽኝ፣ እኔ ያንን ሁሉ ጎድቼሽ ያንን ሁሉ ነገር አድርጌሽ አንቺ መተሽ ይሄንን ስታረጊ ዛሬ ነው ገደልሽኝ ይላል። እና ይሄ ትራንስፎርማቲቭ ነው። በበቀል መንፈስ ካላደረግነው በስተቀር ወይም ደግሞ እጄ ላይ ጣለህ በሚል እጄ ላይ ጥሎሃል በሚል መንፈስ ካላደረግነው ይሄም ጥሩ ነው አይደለም? ምን ይመስላል? ጥሩ ይመስለኛል። ያው ዋናው እንዳልከው ሞቲቭ ነው እንጂ የበደሉን ሰዎች አቅሙ ኖሮን ልቡ ኖሮን መጨረሻ ላይ ለጥሩ ካደረግንላቸው ሲወድቁኛ ከደረስንላቸው ደስ ይላል። ያው ብዙ ጊዜ ግን ይሄንን የበቀል አይነት ሰዎች የሚጠቀሙት ልክ እንዳልከው ሞቲቭ የሚሆነው ከጥሩ ሳይሆን በቃ አገኘሁት አይደለ አሁን ያኔ እንደዚህ አድርጎኝ ምናምን ከሚልም መንፈስ ነው። ግን ከሌላው በቀል ግን በዛ መንፈስ ራሱ ቢሆን ይሄኛው በቀል ይሻላል። ምክንያቱም ሄዶ ጥሩ ነው የሚያደርግለት፣ ሊጎዳው አይሞክርም። ሄዶ ጥሩ ነው የሚያደርግለት። ስለዚህ ይሄም ይሻላል። አሁን ኮንስትራክቲቭ ያልነው ገንቢ በቀልና ትራንስፎርማቲቭ ያልነው ከሌሎቹ በቀሎች በጣም ይሻላሉ። ጥሩ ናቸው። ሞቲቭ ብቻ ነው መስተካከል ያለበት ማለት ነው። ቀጣይ የምንመለከተው በቀል አይነት ደግሞ አሰባስቦ መበቀል።
ምን አይነት በቀል ነው ይሄ? ኮሌክቲቭ ሪቨንጅ ነው የሚባለው። የበዓሉ ግርማ ከአድማስ ባሻገር ላይ አንድ ካራክተር አለች። የሆኑ ወንዶች ጎድተዋታል። ሳምዌር ሳስታውስ ወንዶች ጎድተዋታል። ከዛ በኋላ ምንድነው የሆነችው? ቆንጆ ነች። ወንዶችን መበቀል ያስደስታታል። ፍቅር ይዟቸው ሲያለቅሱ ማየት ደስ ይለኛል። በትክክል ካስታወስኩትና እንደዛ ይሆናሉ። ለምሳሌ አንዲት ሴት የሆነ ወንድ ይጎዳታል። አንድ ወንድ ነው ይጎዳት። ከዛ በወንዶች ላይ ጥላቻ ያድርባታል። አሁን ዮዲት ታረግ የነበረው ሆም ብላ ወንዶችን ፍቅር ታስይዛለች። ሲያለቅሱ ደስታዋ ነው። ማስለቀስ ነው ስራዋ። እስኪይዛቸው ድረስ ትጠብቃለች። አሁን ምንድነው? ወንዶችን ነው እየተበቀለች ያለችው። ወንዶችን ኮሌክቲቭ ነው። አንድ ሰው አይደለም እየተቀበለች ያለች፣ ሙሉ ወንዶችን ነው ለመበቀል። እንዲሁም ደግሞ ወንዱ ሴት በድላው ከሆነ እንዲሁ ደግሞ ሴቶችን መበቀል፣ ከሴቶች ጋር ዲክ ያደርገ በመበቀል ያደርጋል። ሌላው ለምሳሌ በአንድ ማህበረሰብ ውስጥ ተበድሎ ያደገ ልጅ፣ ለምሳሌ እናቱ ተቸግራ ስትሞት ያየ ወይም ግፍ ሲፈጸም በቤተሰቦቹ ላይ ግፍ ሲፈጸም ያየ ሰው ሲያድግ ስልጣን ላይ ከተቀመጠ ማህበረሰቡን ይበቀላል። ህዝቡን ነው የሚበቀለው። እንዳለ እንደነ ሂትለር ህዝቡን ይበቀለዋል። እና ይሄ ኮሌክቲቭ ሪቨንጅ ይባላል። ውስጡ ነው፣ ሳብኮንሽስሊ ነው። ጥላቻው አለ፣ ንዴቱ አለ፣ በቀሉ አለና ህዝቡን የመበቀል አቅም አለው። ይሄ ኮሌክቲቭ ሪቨንጅ ይባላል። አሁን አንዳንድ ሰዎች ለምሳሌ ጣሊያን ኤምባሲ ብትጋበዥ ራት ትሄጃለሽ? አዎ ትሄጃለሽ። አዎ የማይሄዱ ግን አሉ። ጣሊያን የድሮ ታሪክ እሱን ይዘው እኮ ለምንድን ነው ያለኝ? ያንን ይዘው እንግዲህ አሁን ያንን ያደረጉት ድሮ የነበሩ ጣሊያኖች ናቸው። የወረሩን የጎዱን ጎድተውናል። በዛ ጊዜ የነበሩት ጎድተውናል። በአድዋ ጊዜ ያሸነፈናቸዋል። ግን ቢሆንም በቀዳማዊ ኃይለ ሥላሴ ጊዜ ደግሞ ሲመጡ ብዙ ሰው ገለውብናል አይደል? ግን አሁን ይሄ ኮሌክቲቭ ሪቬንጅ ያለበት ሰው እነሱን ይጠላቸዋል። ኤምባሲ ጣሊያን ቢጋበዝም አይሄድም። ጣሊያን አይወድም። በቃ በጥላቻ አለበት። ይሄ አጠቃሎ ነው የጠላው። አሜሪካ ስቴጅ ጥቁር አሜሪካኖች አሉ፣ አንዳንድ ጥቁር አሜሪካኖች እና ነጮችን በጣም የማይወዱ ግን አሁን ያሉት ነጮች አይደሉም እኮ የጎዷቸው አባቶቻቸው ናቸው። ሄደው በስሌቨሪ ሰዎችን ይዘው የመጣው አያቶቻቸው ቅድመ አያቶቻቸውን ይዘው መጥተው እውነት ነው ባሪያ አድርገዋል፣ ጎድተዋቸዋል። አሁንም አለ ዲስክሪሚኔሽኑ። ግን ነጭ ሲያገኙ ባገኙት አጋጣሚ ነው። እንደ በር ላይ እንኳን ሲያገኙ እንትን ሪአክት ያደርጋሉ። the whole white human race ይጠራሉ። ይሄ ኮሌክቲቭ ሪቨንጅ ይባላል። እንግዲህ ከበቀል አይነቶች ደግሞ በመጨረሻ የምናነሳው መንፈሳዊ በቀል የሚባለው ነው። መንፈሳዊ በቀልስ እንዴት ነው? መንፈሳዊ በቀል ወይም ደግሞ ስፒሪቹዋል ሪቨንጅ እኛም ሀገር ይደረጋል። ያው አውጥተን መናገር አለብን። የታወቀ ነገር ነው። ሰዎች ምን ያደርጋሉ? ሰው ሲጎዳቸው ጠንቋይ ቤት ይሄዳሉ። ጠንቋይ ቤት ሄደው እንደ ሜኑ ነው የሚያዙት። ምን ላድርገው ብሎ ይጠይቃቸዋል። ይሙት፣ ይበድ፣ በበሽታ ይመታ፣ የትኛውን ነው የምትፈልገው ብሎ ይጠይቃል ጠንቋዩ። እና ይጠይቃሉ። እንደ አእምሮውን ስቶ ይጥፋልኝ ሊሉ ይችላሉ። ያለው ሀብት ይጥፋ ሊሉ ይችላሉ። ፈጽሞ ይሙት ሊሉ ይችላሉ። ልጁ ይሙት ሊሉ ይችላሉ። እንዲህ ጨካኝ እንደሆነ ያሁን የሚደረግ ነው አይደለም? ይደረጋል። በደንብ ማስደገም አለ፣ ማሳቀል የሚባል ነገር አለ። ፎቶግራፊን አሁን ከኔ ጋር ከተጣላ ፎቶግራፊን ይዞ ይሄድና ጠንቋዩ በመርፌ ይወጋዋል። አይኔን ይወጋል፣ ፎቶን ይወጋል። እና ያ ስፒሪት አታክ እኔ ላይ እንዲመጣ ነው ያንን የሚያደርገው። እና ፎቶ ወስደው ያንን ያደርጋሉ። ልክ በፀጉር ወስደው እንደሚያስደግሙ፣ ከልብስሽ ወስደው እንደሚያስደግሙ ይሄን ያደርጋሉ። ችግሩ ምንድን ነው? ሰይጣን ነፃ ስጦታ የለውም።
ያንን ሰውዬ በእግዚአብሔር ፊት የሚኖር ፕሮቴክሽን የሌለው ከሆነ ሃይማኖቱን የማይከተል ከሆነ ሊጎዳ ይችላል። ይመለስና ግን ራሱን ይጎዳዋል። የሚያደርገውን መጥቶ ግደልልኝ ምን ልበልኝ ያለውን እሱን ራሱ ደግሞ ይጎዳዋል አለ። ይሄ መንፈሳዊ ዓለም ውስጥ አለ። ያንም ሰው ሊጎዳ ይችላል፣ መልሶ ግን ራሱን ይመታዋል። ግን እግዚአብሔርም ጋር ቢሆን አሁን እግዚአብሔር የማይሰማቸው አንዳንድ ጸሎቶች አሉ። የሱን ነገር አሳየኝ ብሎ ይላሉ። አያሳያትም፣ አይሰማም። እንደዚህ አይነት ነገር መድኃኔዓለም የሱን ጉድ ካላሳየኝ እንደው እንዲህ አድርገው እንዲህ ወይ እንትን እየበጠሱ ሳር እየበጠሱ የሱን ጉድ ካላሳየኝ ምናምን ይላሉ። አይሰማም። እንደ አይነት አይሰማም ማለት ይሰማል፣ ግን ብቻ እዛ ጋም ሄዶ ከመንፈሳዊ ኃይል እዛ ሰው ላይ ቅጣት እንዲወርድበት መፈለግ እና መጠየቅ፣ ይሄ ደግሞ ስፒሪቹዋል ሪቬንጅ ነው። ስለ በቀል እንግዲህ ይህን ያህል አነሳን። የተለያዩ በቀሎች አሉ ብለን አይነቶቻቸውን ተመለከትን። ብዙ ጊዜ በቀለኛ መሆንና ይቅርታን አለማድረግ ሲነሳ ብዙዎቻችን የምናውቀው አንድ አባባል አለ። በቀል ወይም ደግሞ ይቅርታ አለማድረግ ማለት እኔ የበላሁት መርዝ ሌላ ሰውን እንዲገል መጠበቅ ነው ይባላል። እና ምናልባት እኔ ዶክተር አንተ በድለኸኝ ከሆነ ወይ የሆነ ሰው በድለኝ ከሆነ ቂምን ይዤ እኔ የበላሁት መርዝ ግን ደግሞ ያንን ሰው እንዲገል መጠበቅ ልክ እንዳልነው ነው። ይሞታታል፣ እሱማ እንዲሆናታል እያለን ግን ደግሞ ራሳችንን ውስጣችንን መጉዳት ነውና በቀል ይሄ ከሆነ አይነቶቹን ካየን ሰዎች በበቀል ህይወት ውስጥ ላለመቀጠል ምንድነው ማድረግ ያለባቸው? ከቀላሉ ጀምሮ እያንዳንዱ አሁን የዘረዘርናቸውን የበቀል አይነቶች ከህይወታቸው ውስጥ ለማስወጣት ምን ቢያደርጉ ነው መልካም? አሁን እንግዲህ አማራጮች አሉ። ጉዳት አለ፣ ሁላችን ላይ ጉዳት ይደርስብናል። ግን አማራጮች አሉ። አንደኛው አማራጭ አሁን እንዳልነው መበቀል ነው። ያ ሰውዬ ጠብቀሽ አንዳንድ ሰዎች እኮ ከፍለው ያስደበድባሉ፣ ከፍለው ያሳስራሉ። እንደዛ መበቀል የሚያመጣው እርካታ አለ። አንደኛው አማራጭ እሱ ነው። ግን ሌሎች አማራጮች አሉ ወይ? አሉ። ለምሳሌ በፍትህ አሁን ጎድቶበት ከሆነ ከቤተሰብ ሰው ገሎበት ከሆነ ሄዶ ራሱ ተበቅሎ ገሎ ከዛ ደም አስመለስኩኝ ከሚል ህግ ሲስተም አለ። በህግ ጠይቆ በህግ እንዲጠየቅ፣ እንዲታሰር፣ እንዲቀጣ ማድረግ ይችላል። በዚህ ጊዜ ነው አሁን ምን ብሏል በሰለሽ ፈጣሪ ራሱ መጽሐፍ ቅዱስ ምን ይላል? በቀል የኔ ነው ይላል። በቀል የኔ ነው። ቬንጀንስ ነው የሚለው እዚህ ጋር ሪቬንጅ አይደለም። ቬንጀንስ በቀል የኔ ነው፣ እናንተ አትበቀሉ፣ እኔ ብድራትን እመልሳለሁ ይላል። በደንብ ይቀጣል። ግን እኔ በትሬን ሳስቀምጥ እሱ በትሩን ያነሳል። እና ተውልኝ ተብለናል። በቀል የኔ ነው ተውልኝ፣ አንተ አትበቀል፣ በቃላትም አትበቀል፣ በአካልም አትበቀል፣ ሪቬንጅ አትውሰድ፣ ለእኔ ስጠኝ፣ በቀል እኔ ብድራትን እመልሳለሁ። እንደውም ጠላት ከተራበ አብለው ከተጠማ አጠጣው ነው ከተባለ እና ቬንጀንስ የኔ ነው ይላል። ችግሩ ግን መሰለሽ ብንል አሁን አንድ ሰው ጎዳሽ፣ አንቺ ቢቀር አልሽው፣ ታውሹ፣ ለእግዚአብሔር ታውሹ። እዛ ያ የበደለሽ ሰውዬ እያማረበት ይሄዳል፣ እየተሳካለት እንኳን ሊቀጣ እያማረበት እየተሳካለት በሀብት ላይ ሀብት ብዙ እያማርነ እንደው እንደዚህ አድርጎ ይሄን ያህል ግፍ ሰርቶ ግፍ የሚሰሩ ሰዎች ግፍ ሰርቶ እሱ ግን እያማረበት ነው የሚሄደው ታያለሽ ይላሉ ሰዎች። ዘራውን ማጨዱ አይቀርም። በትክክል ይዘራውን ማጨዱ ሂሳብ ማወራረዱ አይቀርም። ምክንያቱም በጣም ፍትህ ያለው አምላክ ስለሆነ ያለው የዘራውን ማጨዱ አይቀርም። ሲቀጡ ሰዎች እኔ በህይወቴ አይቻለሁ። በጣም ሰዎች ሲቀጡ አንድ ጊዜ በጣም ተገርሜ ራሱ በእግዚአብሔር ላይ ተገርሜ ነበረ። ማለት በቃ እንደልባቸው ሲሆኑ፣ እንደልባቸው ሲያረጉሽ፣ እንደልባቸው ግፍ በቡድን ሆነው ተደራጅተው ግፍ ሲሰሩ በዘመኔ አይቻውቃለሁ። ከሰው ዋው በቃ ይሄ ዓለም የግፈኞች ነው ማለት ነው ብዬ አልፌ ያውቃለሁ። በኋላ ግን 4-5 ይሆናሉ ቤተክርስቲያን አካባቢ ነበሩ።
እያንዳንዳቸው ዋጋ ሲከፍሉ አየሁ። እያንዳንዳቸው ሁለቱ በህይወት የሉም ጭራሽ ገና በእድሜያቸው ሳይደርስ፣ ሌሎቹ ደግሞ በቃ እያንዳንዳቸው አይ እግዚአብሔር ጋር ፍትህ አለ አልኩኝ። ግን ቆይቶ ነው ይሄ የሆነው፣ ቆይቶ ነው ይሄንን እና በቃ አንቺ ስጪ ለአንተ ነው በቀል የኔ ነው ብሏል። እኔ ተበቀልልኝም አይደለም የምትይው ጉዳልኝም አይደለም የምትይው፣ እኔ ይቅር ብየዋለሁ አይ ፎርጊቭ ከዛስ ለአንተ ሰጥቼዋለሁ ብለሽ ኑሮሽን ቀጥይ። ብዙ ጊዜ እኔ በጣም በህይወት ውስጥ ትልቅ መመራበት ብዬ ማስበው ነገር ሰው የዘራውን ያጭዳል የሚለው ነገር ነው። እኔም ሌላውም ሰው የምንዘራውን ነገር እናጭዳለን፣ አይቀርም። በቃ የተዘራ ዘር ዝም ብሎ ተዘርቶ ሊቀር አይችልም። እንዴትም ሆኖ መብቀሉ መታጨዱ የማይቀር ነገር ነውና እዚህ ምድር ላይ ሰው የዘራውን ያጭዳል። ብዙ ሰዎች ግን እኔ እንዴት ልርሳው ይላሉ። እሱ ያደረገኝን እኔ እንዴት መርሳትም አልችልም። ይሄንን ነገር እንዴት መርሳት እችላለሁ? እንዴት አድርጌ ነው የምተወው? እንዴት ብዬ ነው ይቅርታ ማድረግለት? እንዴት ለሱ ምረት እንዴት ብዬ ልተወው የሚሉ ሰዎች አሉና እንደ ይቅርታ ማድረግ አንድ ብናነሳ ብዬ ማስበው ነገር መርሳት ነው። ይቅርታ ይባላል፣ forgive and forget ይባላል። forgive and forget ይቅርበልና እርሳ ነው። ግን ላይረሳ ይችላል። መርሳት ከእንትኑ ግን ትወጫለሽ፣ ከማብሰልሰሉ ግን ትወጫለሽ። ከልብሽ ይቅር ስትይው እና ስትተይለት ከመብሰልሰሉ ትወጫለሽ። አንድ መስፍን የሚባል ወዳጅ ነበረኝና ላይም ባር የሚባል ነበር። የእሱ ባለቤቶች ናቸው። አሁን አሜሪካን ያለው ዳላስ ቴክሳስ ነው ያለው። እና በኢህአፓ ጊዜ በጣም የሚወደውን ወንድሙን የገደለበት ሰው ነበረ እና ያውቃል ማን እንደገደለው፣ ወንድሙን የገደለው ማን እንደሆነ ያውቃል። ከዛ አንድ ቀን ፈጽሞ ሲብሰለስል ቆይቶ ግን ይቅር አለውና እስር ቤት ሄደ። እስር ቤት ሄደና ያንን ሰው አስጠራው። ወንድሜን የገደልከው አንተ ነህ፣ በጣም ወደው ወንድሜን የገደልከው፣ የመጣሁት ግን ይቅርታ እንዳረኩልህ ልነግርህ ነው። አይ ፎርጊቭ ዩ። ይሄ ቃሉ መውጣት አለበት። አይ ፎርጊቭ ዩ፣ ይቅር ብያለሁ ብሎ ተወጣ እና ራሱን አስፈታ። ይቅር የሚተቢል ሰው ነፃ ነው የሚወጣው። ይቅር ማይል ሰው ደግሞ እስረኛ ነው የሚሆን። በጣም እስረኛ ነው የምትሆኝውና ይሄ በቀሉ ክፉ እንደሆነ በሃይማኖትም ማስተማር ሄደ። እሱ ያንን ገደለ፣ ከዛ አንተ ገደለ፣ አንተ ተበቀልከው መልሶ ይበቀላል፣ አንተ ተበቀልከው መልሶ ይበቀላል። ከዛ ሄደህ ልትበቀለው ስትል ሁለት መቃብር ቆፍር ተብሏል። አንተ እሱን ትገድለዋለህ፣ አንተም ትሞታለህ። ባትሞት 25 ዓመት ተፈርዶብህ እስር ቤት ትገባለህ። ለምንድን ነው? ጥቅሙ ምንድን ነው? ስለዚህ በጣም በሃይማኖትም ያቺ ለደቂቃዎች ያለችን ደስታ በማስቀረት በቀልን በመተው ለእግዚአብሔር በመስጠት መኖር በጣም ያስፈልጋል። እኔ በጣም ነው የምጠነቀቀው ሰው ላለመበደል፣ ትንሽ በደል እንኳን ላለመበደል እጠነቀቃለሁ። ሰዎች ከበደሉኝ ደግሞ ስሜቱ አይመጣም፣ የበቀል ይመጣል። በቀል እኮ ፍላጎቱ ይመጣል። ከሰትተይና ይቅርቴና ለእግዚአብሔር ትሰጪና ኑሮሽን ትቀጥያለሽ። ይጨርሱ ከእግዚአብሔር ከነሱ ከፈጣሪ ጋር ይጨርሱ እና በይቅርታ ትልቁ አማራጭ ይቅርታ ነው። በቃ መተው፣ ይቅር ማለት እሱ ነው የሚሻለው። እሱ ነው። እኔ በጣም ደጋግሜ ይቅርታን አነሳለሁ። ቅድም እንዳልኩሽ ነው አንዱ ምክንያቴ በሕክምናና በሳይኮሎጂ መካከል ያለ ሄልት ሳይኮሎጂ የሚባል በግሌ እኔ ካውንስሊንግ ሳይኮሎጂ ነው ያጠናሁት። ግን ሄልት ሳይኮሎጂ ደግሞ በጣም ጊዜ ወስጄ አንብቤያለሁ። እነዚህ ስሜቶች ስትረስ የሚባለው፣ ቂም የሚባለው፣ አንፎርጊቭነስ፣ ቢተርነስ፣ መራራነት የሚባሉ ነገሮች በጤናው ላይ የሚያመጡትን ነገሮች በደንብ እረዳለሁና ደጋግሜ ነው እኔ ይቅርታን የማነሳው። ግን መነሳትም አለ። ወደ እሱ ልመጣ ነበር። እንደውም ዶክተር እንደማጠቃለያ ሰዎች በቀልን ከመረጡ ይቅርታ ማድረግን ይከብደኛል የሚሉ ከሆነ ማወቅ አለባቸው በህይወታቸው የሚከፍሉትን ዋጋ፣ ይብን ሌላው ቢቀር በጤናቸው ላይ የሚያመጣባቸውን ተጽዕኖና እነዚህ ነገሮች አለመቀበል፣ በበቀል መንገድ ውስጥ መሄድ ምን አይነት ጉዳት ነው ያለው በህይወታችን ላይ? እነዚህ ይኸውልሽ ዋናው በቀል የሚያመጣው ስትረስ ነው። በቀል ጭንቀትን ያመጣል።
ምሬቱ፣ መብሰልሰሉ፣ ቁጣው፣ ንዴቱ እንደዚህ የበቀል ስሜቱ ስትረስ የሚባለውን ነገር ያመጣል። ስትረስ የሚባለው ነገር ደግሞ ኮርቲሶል የሚባል ሆርሞን እንዲጨምር ያደርጋል። ከዛ ኮርቲሶል ሆርሞን ሲጨምር ለመሰለሽ አንድ ጃሚ የሚባል የሚቀልድ ልጅ አለ እና ሲቀልድብኝ ነበር። በጣም አስቀኝ ነበር። እኔ ላይ ጆክ ሰርቶ እንደዚህ ኮርቲሶል ምናምን እያለ አሪፍ ነው፣ ግን ደስ የሚል ጨዋ ቀልድ ነው እና ኮርቲሶል እንዲጨምር ያደርጋል። ከዛ ይሄ ሃይ ኮርቲሶል ነው ችግሮቹን የሚያመጣው። ሃይ ኮርቲሶል ደም ብዛት፣ ይሄ ሳይንስ ነው። ደም ብዛት ያመጣል፣ ሃይፐርቴንሽን ወይም ያባብሳል፣ ስኳር በሽታ ያመጣል፣ ዲያቤቲስ መልተስ ወይም ያባብሳል፣ የአንጀት ቁስለት ፔፕቲክ አልሰር ዲዚዝ ያመጣል፣ ኢንተስቲናል ፖሊፖሲስ ያመጣል፣ አስም እንዲባባስ ያደርጋል። ከዛ ደግሞ ውፍረት ኦቤሲቲ እንዲመጣ ያደርጋል። ኮርቲሶል ሲበዛ ውፍረት እንዲመጣ ያደርጋል። ከዛ ደግሞ በሽታን የመከላከል አቅምሽን ሊቀንሳል። እዚህ ጋር ነው በሽታን የመከላከል አቅምሽን ሊቀንሳል። የበሽታን የመከላከል አቅምን ሲቀንስ አንድ ጊዜ ሰዎች ሚስ አንደርስታንድ አድርገው ነበር። ቂም ካንሰር ያመጣል እንደዛ እንዳልኩ አስበው ነበር። አይደለም፣ ቂም ካንሰር አያመጣም። ቂም ስትረስ ያመጣል። ስትረሱ ኮርቲሶል እንዲጨምር ያደርጋል። ኮርቲሶል ሲጨምር የበሽታን የመከላከል አቅማችን ይቀንሳል። አሁን እነዚህ የተበላሹ ሴሎችን እየፈለጉ የሚውጡ ፋጎሳይትስ የሚባሉ ወይም ኪለር ሴልስ የሚባሉ ሴሎች አሉ እና በአጠቃላይ የመከላከል አቅምሽን ሲያወርደው በካንሰር የመያዝ ቻንስን ይጨምራል እንጂ እንደዚህ ኮዝ ኤንድ ኢፌክት ቂም ካንሰር ያመጣል ተብሎ አንድ ጊዜ እንደዛ አይደለም። እንደዛም አይደለም ያልኩት እኔ ግን ኮሪሌሽን አላቸው። ብዙ ቂም ባለበት ብዙ ካንሰር አለ። ይሄ ኮሪሌሽን ነው። ሌላው ማስረጃ ምንድነው? አሁን ካንሰር የሚታከምበት መንገዶች አሉ አይደል? ቀዶ ጥገና አለ፣ ሰርጀሪ አለ፣ ኬሞቴራፒ አለ፣ ሬዲዬሽን ቴራፒ አለ፣ ሌሎችም ሌተስት የሆኑ ደግሞ ቴራፒዎች አሉ። አንዳንድ ሆስፒታሎች ውስጥ በዓለም ዙሪያ ፎርጊቭነስ ቴራፒን ደግሞ አመጡ ለካንሰር ህመምተኞች። ለምንድን ነው የሚያስፈልገው? በካውንስሊንግ ፎርጊቭ እንዲያደርጉ ፎርጊቭነስ ቴራፒ ይጠቅማል። ቶሎ የመዳን እድላቸውን ለካንሰር ብቻ አይደለም ለየትኛውም ህመም ፎርጊቭነስ ቴራፒ ጥሩ ነው። ውስጥ ያለ ነገር ካለ ያስለቅቃሉ። እሱም ፎርጊቭ እንዳደርግ ይረዱኛል። ስለዚህ እነዚህ ሁሉ የጤና ችግሮች ይመጣሉ። ፀጉርሽ ይነቃቀላል፣ ቆዳሽ ይበላሻል፣ ቶሎ ማርጀት ያመጣል። ከእድሜ ቀድሜ አረጃለሁ፣ ቀድሜም ልሞት እችላለሁ። እና አንዳንድ ጊዜ ሰዎችን ታይና በጣም በቂም ተይዘው ቀስ ይነግሩሻል። የሚያስቡት ያንን ሰው ነው። ሊጎዱት ቢፈልጉ አያገኙትም። ወይ ባለስልጣን ነው፣ ትልቅ ባለስልጣን ነው። ይብሰለሰላሉ፣ ይቃጠላሉ። በሽተኛ ሆነው ሲሞቱ ታያቸዋለሽ አለ። ይሄ የምናየው ነገር ነው። እና እነዚህን ሁሉ ስለሚያመጣ ሰላምሽን ይነሳል፣ እንቅልፍሽን ይነሳል፣ ዲፕሬሽን ያመጣል፣ ጭንቀት አንዛይቲ ያመጣል፣ ኢንሶምኒያ እንቅልፍ ማጣት ያመጣል። ብዙ ነው። እኔ ምን አሰቃየኝ በዚህ ሁሉ? ለምንድን ነው የምሰቃየው? ዋይ ካንት አይ ፎርጊቭ? በቃ ይቅር ብዬ ለምን አልኖርም? በራሴ ላይ ጭንቀት ዲፕሬሽን ምን ከማመጣ የሚበድለኝ ሰው ነገም ይኖራል፣ የሚበድል ሰው ይኖራል። በቃ ይቅር ብዬ ማለፍ ነው። ማቅለል አይደለም። ሰው ይጠይቀኛል፣ ሰውየውን ካላገኘኸውስ ደብዳቤ ትጽፊለታለሽ በሚደርሰው መንገድ። ከሌለስ በህይወት ከሌለ በህይወት የሌለ ሞቶ ቂም የሚይዙ ሰዎች አሉ። ሰውዬው እኮ የለም ሞቷል እና በሞተው ሰውዬ ላይ የሚናደዱ አሉ። ለሱም ቢሆን ሳይኮሎጂ ምን ሪኮመንድ ያደርጋሉ? ደብዳቤ መጻፍና ከዛ ደብዳቤው ማቃጠል፣ የሚላክበት ቦታ ስለሌለ በርኔት ሲቀር ብየዋለሁ። እና አንዳንዴ ይገርመኛል፣ በሞተ ሰውም በጣም ቂም የሚይዙ ሰዎች አሉ። ስለዚህ ይቅርታ ይሻላል፣ ይቅርታ ያዋጣል፣ ደግሞ ይቻላል። ይቅርታ ሰዎች ደግሞ ስትሆኑ የይቅርታ ጀግኖች ነው የምትሆኑት። በቃ በመተው
ጀግና መሆን ይቻላል ለማለት ነው። በጣም መልካም ዶክተር። እንግዲህ ስለ በቀል፣ የበቀል አይነቶች እንዲሁም ደግሞ ለበቀል ትልቁ መፍትሄ ይቅርታ ነው ብለን ትልቅ ሀሳብን አንስተን ተወያይተናል። እንዳልነው የበቀል አይነቶችን ስንመለከት ከትንሹ ጀምሮ ቀለል ከሚለው በርካታ የገዘፈውን ያህል ብዙዎቻችን ራሳችንን ብንገመግም ወደ ውስጥ ብንመለከት የሆነ የምናገኘው ነገር አለና ከትንሿ ጀምሮ እስከ ትልቁ ያለው ህይወታችንን እየጎዳብን ስለሆነ ራሳችንን መመልከት እንግዲህ ትልቁ የተማርነው በይቅርታ ህይወት ውስጥ መመላለስ የሚለውን ነገር ነው ማለት ነው። ተመልካቾቻችን የዛሬ ቆይታችን የተመለከታችሁትን ይመስላል። የቀረን ግን አንድ ትልቅ ነገር አለ። የዕለቱ አንኳር መልእክት በዶክተር ይቀርብላችኋል። እሱን ሰምተን አብረን እንመለሳለን። ክብራትና ክብራን ተመልካቾቻችን ከጋዜጠኛ ጵንኤል ጋር ያደረግነውን ውይይት ተመልክታችኋል፣ አድምጣችኋል። በቀልን፣ ይቅርታን በተመለከተ በሰፊው አውርተናል። ዛሬ ግን ቤታችሁ መጣበት አንድ ጉዳይ ነው። እሱም ደግሞ ምንድነው? መቃብሬ ላይ እንዳትቆም መቃብርህ ላይ አልቆምም መባል አለ እኛ ጋር። መቃብሬ ላይ እንዳትቆም መቃብርህ ላይ አልቆምም። ማንን? ልጅን፣ ማንን? እህትን፣ ወንድምን በተለያየ መንገድ በመቀያየም ቤተሰብ ውስጥ ስላለ ቂም ነው ማውራት መናገር የምፈልገው። እንዲህ ጠነከረ እንዳትደርስብኝ፣ አልደርስብህም፣ እንዳትመጪ እኔ ጋር፣ አንቺ ጋር አልመጣም ብሎ ምርር ያለ ጥላቻ፣ ምርር ያለ ቂም በቤተሰብ ውስጥና በቅርብ ወዳጆች ውስጥ ይኖራል። አሁን እንኳን ይሄን ስናገር ልትናደዱ ትችላላችሁ፣ ግን መናገር አለብኝ። ልጅ ሃይማኖት ቀየረች ተብሎ ለምሳሌ እንደ ምሳሌ ሃይማኖት ቀየረች፣ ስለዚህ ሃይማኖትሽን ስለቀየርሽ ቤቴ እንዳትደርሺ፣ አጠገቤ እንዳትደርሺ፣ መቃብሬ ላይ እንዳትቆም ተብሎ ልጅ እንዴት እንደዛ ይደረጋል? ልጅ እንዴት ተቆርጦ ይጣላል? ከእናንተ ከአብራካችሁ የተገኘች ልጃችሁን በሃይማኖት ምክንያት አባራችሁ እንዳትደርሽ እዚህ ብላችሁ በፍጹም ስሜ እንዳትጠሪ እኔ አባትሽ አይደለሁም ተብሎ መቆራረጥ ይመጣል። ያ ብቻ አይደለም፣ በእህት ወንድሞችን መካከል የመረረ በቃ እንደው ከአንድ አባት ከአንድ እናት ተወልዳችሁ እንኳን የመረረ ጥላቻ፣ የመረረ ቂም፣ እሷ እንዲህ አድርገኝ፣ እሷ እንዲህ አድርገኝ፣ እሱ እንዲህ አድርገኝ ብሎ በቤተሰብ መካከል ደግሞ ያለ ቂም አለ። ችግሩ ምንድን ነው? አንዳችሁ ላይ ችግር ሲመጣ እነሱ የራሳችሁ ዘመዶች ናቸው የሚጠሩት። እኔ አንድ ችግር ቢገጥምብኝ እና ከእህቶቼ ጋር ተጣልቼ በሆን እህቶቼ ናቸው የሚፈለጉት። እህቶች እኮ አሉት ይምጡ ነው የሚባለው። ወንድሞች ካሉ ወንድሞች አሉት ይምጡ ነው የሚባለው። በጥላቻ ኖረን ችግሩ መጨረሻ ላይ መገናኘታችን አይቀርም። ስለዚህ እስቲ ሞክሩ ማለት ቤተሰብ ውስጥ ያለ ቂምን፣ ቤተሰብ ውስጥ ያለ በጣም የተመረራችሁበትን ጥላቻን ለአውጥታችሁ ለመጣል እስቲ ሞክሩ። ይቅር ለማለት እስቲ ሞክሩ። እንደዚሁም ደግሞ የቅርብ ወዳጆቻችሁ አብሮ አደጎቻችሁ ሊሆኑ ይችላሉ። ከእናንተ ጋር የኖሩ አብራችሁ የበላችሁ አብራችሁ የጠጣ ብዙ ነገር ያሳለፍከው ጓደኛህም ደግሞ ሊሆን ይችላል። በድሏል፣ አዎ። አጥፍቷል፣ አዎ። you can forgive him, just forgive him። ይቅር በለው፣ ተውለት። እና በቅርብ ወዳጆች መካከል ያለ ጥላቻ፣ በቤተሰብ መካከል ያለ ቂምና ጥላቻን አውጥታችሁ እንድትጥሉ ቻሌንጅ ላረጋችሁ ዛሬ ወደ እናንተ መጥቻለሁ። አሁን እየተናገርኩ ሊሰማችሁ ይችላል፣ ግን ጸልዩና አድርጉት። ጥላቻና ቂምን አውጥታችሁ ጣሉ። መቃብሬ ላይ አትቁም መቃብሬ ላይ አልቆምም የሚል አባባል ራሱ ከማህበረሰባችን ፈጽሞ መቅረት አለበት። ይሄን ማለት ነው የፈለኩት። ስላዳመጣችሁኝ አመሰግናለሁ። የዚህ ሳምንት የእውቀት አልማዞች ቆይታችን የተመለከታችሁትን ይመስል ነበረ። ለህይወታችሁ ትልቅ ስንቅ የሆነ ነገርን እንዳገኛችሁበት እርግጠኛ ነን። ሳምንት በሌላ ርዕሰ ጉዳይ እናንተን የሚጠቅሙ ነገሮችን ይዘን ለመምጣት እንግዲህ እንጥራለን፣ የቻልነውን ያህል እንሰራለን። እስከ ሳምንት ድረስ ሀገራችንን ሰላም፣ ሁላችሁንም ደግሞ በያላችሁበት ጤና ያድርግልን። መልካም ሳምንት።